ዛሬ ማይክሮሶፍት ኤክሴል ቱቶሪያል ክፍል 2 ደግሞ የምንመለከተው ስለ ቤዚክ ፎርማቲንግ ነው። ቤዚክ ፎርማቲንግ ማለት አንድ የጻፍናቸው ቴክስቶች እንዴት አድርገን ፎርማት ማድረግ እንደምችሉ፣ ይሄ ማለት እንዴት አድርጋችሁ ሳይዝ መጨመር እንደምችሉ፣ እንዴት ፎንት መቀየር እንደምችሉ፣ እንዴት ቦልድ ማድረግ እንደምችሉ፣ እንዴት አንደርላይን ማድረግ እንደምችሉ አንድ ባንድ በዛሬ ትምህርታችን የምንመለከተው ይሆናል። ይሄ ቪዲዮ ላይክ እና ሼር በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ እንበልና እነዚህ ጽሁፎችን በቀላሉ መንገድ ቦልድ ማድረግ ብትፈልጉ ምን ታደርጋላችሁ? የመጀመሪያ ስራ በዚህ መልኩ ስሌት ካረጋችሁ በኋላ ወዴት እንሄዳለን? ወደ ሆም ውስጥ እንገባለን። ሆም ውስጥ ከገባን በኋላ እዚህ ጋር ፎንት የምትለው ግሩፕ ውስጥ ምን እናገኛለን? BIU የሚባል ነገሮች አለ። B stands for bold, I stands for italic, U stands for underline። ስለዚህ ይሄ ነገር ቦልድ የምንለው ደግሞ ሜክ ዩር ቴክስት ቦልድ በደንብ ጎላ ብሎ እንዲታይ የሚያደርግላችሁ ነው። እንበልና አሁን ለምሳሌ ቢ የምትለውን ክሊክ ስናደርገው ቅድም ከነበረው አሁን ምን አድርጎልናል ማለት ነው? ቦልድ አድርጎልናል ማለት ነው። ኦኬ አይ ደግሞ ምንድነው ብለን ስናየው እዚህ ጋር አሁን እቺን አይ ስነካት የማንሻፈፍ ነገር አለበት። ሌላ ነገር ደግሞ እቺ ማስመር ማለት ነው። ለምሳሌ ዩ ስነካ ምን ያደርግልኛል? ለእያንዳንዱ ጽሁፉ በዚህ መልኩ አንደርላይን ያደርግልኛል። አንደርላይን ማድረግ ብቻ ሳይሆን አንደርላይን ማድረግ የፈለግነውን ደግሞ እንትኖች ሲንግል ነው ወይስ አንድ ነው የሚለውን ነገር እኛ መርጠን አንደርላይን ማድረግ የምንችል መሆኑ ነው። ኦኬ ሌላ ነገር ደግሞ ዳይሬክትሊ ሆም ውስጥ ገብተን አይደለም አንደርላይንም ቦልድም ማድረግ የምንችለው። ይሄ ደግሞ ለምሳሌ እነዚህን አሁን እስካሁን የሰራሁት ባክ ላድርግና እንዴት አድርጋችሁ በሾርት ከት እነዚህ ነገሮች መስራት እንደሚችሉ ላሳያችሁ። ባክ ልበልና አሁን ምን ሆነዋል ማለት ነው? እንደምታዩት ቦልድ ላይ ነው ያሉት። ኦኬ አሁን ምን እናደርጋለን መሰላችሁ? በዚህ መልኩ ስሌክት ካደረግን በኋላ እንደቀድሙ ሆም ውስጥ ገብተን ቦልድ ወይ ደግሞ ቢዩን ስሌክት ማድረግ አይጠበቅብንም። ምን ማድረግ እንችላለን መሰላችሁ? ወደ ኪቦርዳችን በመሄድ ኮንትሮል ፕላስ ቢ ስንጫን ምን ያደርግልናል ማለት ነው? በቀላሉ መንገድ ያደርግልናል። ኢታሊክ ማድረግ ከፈለጋችሁ ደግሞ ኮንትሮል ፕላስ አይ ስትነኩ በዚህ መልኩ ኢታሊክ ያደርግላችኋል። ሌላ ነገር ደግሞ ኮንትሮል ፕላስ ዩ ስታረጉ አንደርላይን ያደርግላችኋል ማለት ነው። ስለዚህ እንዴት አድርጋችሁ በቀላሉ መንገድ ቤዚክ ፎርማቲንጉን መስራት ትችላላችሁ ማለት ነው። ሌላ ነገሩ ደግሞ እንበልና አሁን በዚህ መልኩ ከተቀመጠ በኋላ ለምሳሌ እኔውን አንደርላይኑን እና ኢታሊኩን ላጥፋና በዚህ መልኩ ካስቀመጥኩት በኋላ ፎንቱን መጨመር ብትፈልጉ ምን ታደርጋላችሁ? አሁን በዚህ መልኩ ሴሌክት ላድርግና ከዛም በኋላ ሆም ታብ ውስጥ ገባለሁ። ከዛ እዚህ ጋር ምን አለ? ፎንት ታይፕ አለ። ፒክ ኒው ፎንት ፎር ዩር ቴክስት። ለጻፍኩ ቴክስት አንዱን ፎንት ፒክ ማድረግ እኔውን ብዙ ጊዜ ታይምስ ኒው ሮማን እጠቀማለሁ። ከዚህ መሃል ድሮፕ ዳውን ትነካላችሁ። ብዙ ነገሮች ይመጡላችኋል። ከዚህ መሃል ለእናንተ የሚመቸውን ትመርጣላችሁ ማለት ነው። እኔ ብዙ ጊዜ ታይምስ ኒው ሮማን ስለምጠቀም መቀየር አልፈልገውም ማለት ነው። ኦኬ ሌላ ነገሩ ደግሞ ሳይዙን ከፍ ማድረግ ከፈለጋችሁ ቀጥታ ሆም ታብ ውስጥ እንገባና እዚች ጋር ምን አለች? ፎንት ሳይዝ አለች። ቼንጅ ዘ ሳይዝ ኦፍ ዩር ቴክስት። የቴክስቱን ሳይዝ ወይ መጨመር ወይ ደግሞ መቀነስ። ለምሳሌ እቺን ድሮፕ ዳውን ክሊክ እናረጋትና 12 ላይ ነበር አይደለ? ስለዚህ አሁን ወደ 14 ሳረገው በዚህ ሳይድ ይታያችኋል አይደለ? ሲያሳድግ ለምሳሌ 16 ላይ ሳረገው ምንድን ያደርጋል ማለት ነው? ሳይዙን ከፍ እያደረገ ይሄዳል ማለት ነው። ስለዚህ እንዲያርጋችሁ ቤዚክ የሆነ ፎርማቲንጎች ለቴክስቶቻችሁ መጨመር ትችላላችሁ ማለት ነው። ኦኬ ሌላ ነገር ደግሞ እዚህ ጋር አሁንም በዚህ መልኩ ሴሌክት አደረጉትና ሆም ታብ ውስጥ ከገባችሁ በኋላ እዚህ ፎንት ግሩፕ ውስጥ በመሆን ይሄ ነገር ፎንቱን ኢንክሪዝ ለማድረግ እቺ ነገር ደግሞ ፎንቱን ዲክሪዝ ለማድረግ የምንጠቀምበት ነገር ነው። ለምሳሌ እቺን ክሊክ ሳደርገው በፊት ከነበረው ያሳንሰዋል። እቺ ነገር ደግሞ ክሊክ ሳደርገው ቴክስታችን እየጨመረ ይሄዳል ማለት ነው። ስለዚህ እንዲያርጋችሁ የቴክስቶቻችሁን ፎንት መጨመርና መቀነስ ትችላላችሁ ማለት ነው። ሌላ ነገር ደግሞ ቴክስት ከለር እና ፊል ከለር የሚባል ነገር አለ። ቴክስት ከለር የምንለው ቼንጅ ዘ ከለር ኦፍ ነምበር ኦር ወርድ። ይሄ ማለት አሁን ለምሳሌ ጠቆር ይላል አይደል? እዚህ ጋር የተጻፉት ቴክስቶች የነዚህን ከለር መቀየር ከፈለጋችሁ ምን ታደርጋላችሁ? ቴክስት ከለር። አሁንም ወዴት እንሄዳለን? ሆም ውስጥ እንግባና ለምሳሌ እዚህ ጋር ፊል ከለር የምንለው ይሄ ባክግራውንድ ነው። እዚህ ጋር የምታዩት ደግሞ ፎንት ከለር የምንለው ይሄ ነው፣ ቴክስት ከለር። ለምሳሌ እዚህ ጋር ልምጣና እቺኛው አሁን አውቶማቲክ ላይ ነው አይደል ያለው? ከዚህ መቀየር ለምሳሌ እንበልና ወዴት ልቀየር
መሰላችሁ? ወደዚህ ወደ ቀይ ሳረጉ ይሄ ምን አረኩት ማለት ነው። ይሄ ቴክስት ከለሩን ቀይራለሁ። ይሄ ቴክስቱን ከለር ቀይራለሁ ማለት ነው። እዛ ጋር ደግሞ ሌላ ነገሩ እዚህ ጋር መተን ቀይ ካደረግን በኋላ ደግሞ አሁን ፊል ከለሩን መቀየር ትችላላችሁ። ይሄ ለምሳሌ እዚህ ጋር እንምጣና ከዛም በኋላ ደግሞ ባክግራውንድን በዚህ መልኩ መቀየር ትችላላችሁ ማለት ነው። ስለዚህ ከእናንተ ጽሁፋችሁ ጋር ከቴክስት ከለራችሁ ጋር የሚስማማው ትክክለኛ ባክግራውንድ ካገኛችሁ በኋላ በዚህ መልኩ እየቀየራችሁ መጠቀም ትችላላችሁ ማለት ነው። ስለዚህ ምን ያሳያችሁ ቴክስት ከለር ማለት የቴክስት ከለር ነው። በቃ ሲምፕሊ ቼንጅ ዘ ከለር ኦፍ ነምበር ኦር ወርድ። ሌላ ነገሩ ደግሞ ፊል ከለር ማለት ሲምፕሊ ባክግራውንዱ ማለት ነው። ለምሳሌ እዚህ ጋር የሎ ነገሩ ፊል ከለሩ ነው የሚባለው ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ ቤዚክ ፎርማቲንጉን በዚህ መልኩ መስራት ትችላላችሁ። ሌላ ነገሩ ደግሞ ቦርደር የሚባል ነገር ሃይላይት ሴል እንዴት አርጋችሁ እያንዳንዱ ሴል ቦርደር መስጠት እንደሚችሉ ላሳያችሁ። ለምሳሌ እዚህ ጋር አለም ብዬ ልጻፈው፣ እዚህ ጋር ደግሞ 45፣ እዚህ ጋር ደግሞ ፊሜል ቲዩን፣ ከዛ እዚህ ጋር ደግሞ አለሙ ብዬ ልጻፈው፣ እዚህ ጋር ደግሞ 43፣ እዚህ ጋር ደግሞ ኤም ነው ብዬ ልጻፈው። ስለዚህ ለነዚህ ዳታ ምን ማድረግ ፈለኩ መሰለ ቦርደር ማስገባት ቢፈልጉ በዚህ መልኩ ሁሉም ዳታ ምን ታረጋላችሁ ሴሌክት እናደርጋለን። በዚህ መልኩ ሴሌክት ካረግን በኋላ ቀጥታ ወደ ሆም ታብ እንሂድና እዚህ ጋር ምን አለች መሰላችሁ ቦቶም ቦርደር ይላል። ስለዚህ እሱን ለመቀየር ምን ታረጋላችሁ ድሮፕ ዳውን ክሊክ ታረጋላችሁ። እሷን ክሊክ እናደርጋለን። አሁን ለሁሉም ቦርደር መስጠት ከፈለጋችሁ እዚህ ጋር በመምጣት ኦል ቦርደር ስትሉ በዚህ መልኩ ምን ያደርጋል ማለት ነው ያንዳንዱ ዳታችሁ በዚህ መልኩ ቦርደር ይሰጥላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ አላይመንት የምንለው ደግሞ ቴክስትን ወደ ግራ ወደ ቀኝ ወደ መሃል የምናረግበት ሚንስ ነው ማለት ነው። እንበልና ለምሳሌ እንዲህ ለማድረግ እንዴት አድርጋችሁ መቀየር እንደምትችሉ ላሳያችሁ። እሱም ሆም ውስጥ እንገባለን። ከዛም በኋላ እነዚህ ነገሮች አሉ አይደለ? እነዚህ ቶፕ አላይን ይባላሉ። ይሄ ደግሞ ምን ይባላል? ሚድል አላይን ይባላል። ይሄኛው ደግሞ አላይን ሌፍት ይባላል። ለምሳሌ እቺ ሌፍት ትባላለች። እቺኛው ደግሞ ሴንተር አላይን ትባላለች። ስሟን እዩት ባይዘው እዚህ ጋር። አሁን ለምሳሌ ሁሉንም በዚህ መልኩ ሴሌክት ላደርግና ከዛም በኋላ ሆም ታብ ውስጥ ልግባ። እቺኛውን ሴሌክት ሳረገው ምን ያደርግልኛል ማለት ነው? ሁሉም ሴንተር ላይ ያደርግልኛል። እዚህ ሳረገው ደግሞ ወደ ሌፍት ያደርግልኛል። እቺን ሳረገው ደግሞ ወደ ራይት ያደርግልኛል። ስለዚህ ይሄ አላይመንት ይባላል። ቴክስቶቻችን ወደ ግራ ወደ ቀኝ የምታንቀሳቅሱበት። ከላይ የምታዩት ደግሞ ቶፕ አላይመንት፣ እቺኛውን ደግሞ እንደምታዩት ሚድል አላይመንት፣ እዚህ ጋር ደግሞ ይሄ ቦቶም አላይመንት ይባላል። ስለዚህ ይሄ ነገር ከፈለጋችሁ እንደ ፍላጎታችሁ አድርጋችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ እንዲያርጋችሁ አንድ ማይክሮሶፍት ኤክሴል የሆነ ጽሁፍ ከጻፋችሁ በኋላ በዚህ መልኩ በቀላሉ ፎርማት ማድረግ ትችላላችሁ ማለት ነው። ኦኬ ሌላ ነገሩ ደግሞ እንዴት አድርጋችሁ ለእያንዳንዱ ዳታችሁ ቦርደር መጨመር እንደምትችሉ ስላሳያችሁ ድጋሚ መድገም አይጠበቅብኝም ማለት ነው። ሌላ በቀጣይ ደግሞ የምንመለከተው ስለ ነምበር ፎርማቲንግ ነው። ስለዚህ ማይክሮሶፍት ኤክሴል ውስጥ የሆነ ቁጥሮች ከጻፍን በኋላ እነዛን ቁጥሮች እንዴት አድርገን ፎርማት ማድረግ እንደምንችል ነው ማሳያችሁ ማለት ነው። ነምበር ፎርማቲንግ በመጀመሪያ የምናገኝበት ቦታ ቀጥታ ሆም ታብ ውስጥ እንገባና ሆም ታብ ውስጥ ከገባን በኋላ እዚህ ጋር ነምበር ግሩፕ አለች ማለት ነው። ስለዚህ ከዚህ መሃል እንደየ ቫልዩአችን ፎርማቲንጉን የምንሰጠው ይሆናል ማለት ነው። እንበልና ለምሳሌ የተለያዩ ደሞዝ ካለ፣ የተለያዩ ዋጋ ካለ፣ የተለያዩ ሽያጭ ካለ እነዛ ነገሮች በከረንሲ ነውና ሪፕሬዘንት የሚደረገው። ስለዚህ እነዛ ነገሮች እንዴት አድርገን እንደምንገልጸው ላሳያችሁ። ለምሳሌ እንበልና እዚህ ጋር ለምሳሌ 10,000 እንዲህ ከጻፍኩ በኋላ ይሄ ነገር በዚህ መልኩ ቅድም ከዚህ በፊት ለዚህ ዳታ አሳይን ተደርጓል ማለት ነው። ለምሳሌ እዚህ ጋር ደግሞ እዚህ ከጻፍኩ እዚህ ጋር አሳይን አልተደረገም ወይ ደግሞ ዶላሩን በቀላሉ አድ አላደረገም። ይሄ ነገር እንዲያደርግላችሁ በሾርት ከት ኮንትሮል shift እና ዶላር ስትነኩ በዚህ መልኩ ዶላር አድ ያደርግላችኋል ማለት ነው። ቀጥታ እዛ ጋር ሆም ታብ ውስጥ ገብታችሁ ከዛም በኋላ ከረንሲ ወደ ዶላር መቀየር አይጠበቅባችሁ፣ በሾርት ከት መቀየር ትችላላችሁ። ሌላ ነገሩ ደግሞ በፐርሰንቴጅ መግለጽ ከፈለጋችሁ ለምሳሌ እንበልና 0 ፖይንት በዚህ መልኩ 0.25 የሚለው በፐርሰንቴጅ መግለጽ ከፈለጋችሁ ምን ታረጋላችሁ? ይሄን ኮንትሮል shift
ፐርሰንት ስትነኩ ምን ያደርጋል ማለት ነው? በቀላሉ መንገድ ወደ ፐርሰንቴጅ ይቀይራል ማለት ነው። ስለዚህ አንድን በከረንሲ ሪፕሬዘንት ወይ ደግሞ ኤክስፕሬስ ማድረግ ከፈለጋችሁ ኮንትሮል ሺፍት ዶላርስ ትነካላችሁ። በፐርሰንቴጅ ደግሞ ሪፕሬዘንት ማድረግ ከፈለጋችሁ ደግሞ ኮንትሮል ሺፍት ፐርሰንቴጅ ከነካችሁ ያን ቫልዩ በቀላሉ መንገድ በፐርሰንቴጅ ሪፕሬዘንት ወይ ደግሞ ዲስክራይብ ያደርግላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ አንድ ቀናት ማይክሮሶፍት ኤክሴል ውስጥ የተለያዩ ዳታ እየሞላችሁ ካለና ያ ቫልዩ ቀን የሚያመላክት ከሆነ እንዴት አድርጋችሁ ደግሞ ትክክለኛውን ዳታ ማጽፍ እንደምችሉ ለምሳሌ እንበልና አንድ 28 አንድ 2026 ከሆነ በዚህ መልኩ ከጻፍን ይሄ ምንድነው ቀን ነው አይደለ? ስለዚህ ፎርማቲንጉን ለመስጠት ሆም ታብ ውስጥ እንገባለን። ከዛም በኋላ እዚህ ጋር መተን ሾርት ዴት እንላለን። በዚህ መልኩ ዳታችን በዴት ይቀመጣል ማለት ነው። ኦኬ ሌላ ነገሮቹ ደግሞ እንግዲህ እንደ ጥያቄ ማስታወስ ያለባችሁ አንድን ከረንሲ አፕላይ ለማድረግ ሾርት ከቱ ኮንትሮል ሺፍት ዶላር ፐርሰንቴጁ ደግሞ ኮንትሮል ሺፍት ፐርሰንቴጅ ነው ማለት ነው። እንበልና ደግሞ 0.5 ፐርሰንቴጅ አፕላይ አድርጉ ስትባሉ እንዴት እንደምትገኙ ለምሳሌ 0.5 በፐርሰንቴጅ ግለጹ ስትባሉ ምን ታደርጋላችሁ መሰላችሁ? ለምሳሌ 0.5 እዚህ ጋር ከተጻፈ ቀጥታ ወደ ኪቦርዳችሁ በመሄድ ኮንትሮል ሺፍት ፐርሰንት ስትነኩ በዚህ መልኩ ወደ ይቀየራል፣ ወደ ፐርሰንት ይቀየራል ማለት ነው። ለምሳሌ ደግሞ እንደዚህ ነገር ቢገጥማችሁስ እንዴት ታደርጋላችሁ? ይሄ ለምሳሌ 10 ይሄ በፐርሰንት ሲገለጽ 10% መሆን አለበት። አሁን ኮንትሮል ሺፍት እንዲስነካ 1000 ነው የሚያደርጉ። ስለዚህ ይሄ ልክ ስላልሆነ እንዴት ነው የምታደርጉት? እንደዚህ አይነት ነገሮች ምን ታደርጋላችሁ መሰላችሁ? እዚህ ጋር ትመጡትና 100 ትጽፋላችሁ። ከዛም በኋላ ይሄኛው ምን ታደርጋላችሁ? ኮፒ አድርጋችሁ ትይዛላችሁ። ከዛም በኋላ እዚህ ላይ ራይት ክሊክ ታደርጉትና ከዛም በኋላ ፔስት ስፔሻል የምትላለች ፔስት ስፔሻል የምትለው እቺኛው ፔስት ስፔሻል እዚህ ጋር የምትላለች እሷን ክሊክ እናደርጋለን። ከዛም በኋላ ይሄኛው ምን እናደርጋለን መሰላችሁ? ዲቫይድ የምትለው ክሊክ እናደርግና ከዛም በኋላ ኦኬ እንላለን። እቺኛው ወደ ተቀየረች አሁን ወደ 0.1 ተቀየረች አይደል? ስለዚህ አሁን ምን እናደርጋለን? ኮንትሮል ሺፍት ፐርሰንት ስናካ በቀላሉ መንገድ ወደ 10% ተቀየራልናለች ማለት ነው። ስለዚህ እንደዚህ አይነት ቁጥር ሲገጥማችሁ ወይ በአንድ መባዛት በ1% ማባዛት ትችላላችሁ፣ ወይ ደግሞ ለመቶ አካፍላችሁ በቀላሉ መንገድ ኮንትሮል ሺፍት ፐርሰንት ስትነኩ በቀጥታ ወደ ፐርሰንቴጅ ይቀይርላችኋል ማለት ነው። ኦኬ ሌላ ነገር ደግሞ አንድ ቁጥር ከጻፋችሁ በኋላ ቁጥሩ የሆነ ዴሲማል ፖይንት ካለ እነዛ ዴሲማል ፖይንት እንዴት አድርጋችሁ እንደምታስወግዱ ማለትም መቀየር መጨመር ከፈለጋችሁ ኢንክሪዝ ዴሲማል መቀነስ ከፈለጋችሁ ዲክሪዝ ዴሲማል ማድረግ ከፈለጋችሁ እንዴት እንደሚጨምሩ ላሳያችሁ። ለምሳሌ እንበልና እዚህ ጋር 12.345 ከሆነ ይሄንን 12 ነጥብ ከዶት በኋላ አንድ ቁጥር ብቻ እንዲኖር ከፈለጋችሁ ምን ታደርጋላችሁ? በዚህ መልኩ ሴሌክት ታደርጉትና ወደ ሆም እንሄዳለን። ከዚህም በኋላ እዚህ ጋር ምን አለ መሰላችሁ? ኢንክሪዝ ዴሲማል ሾው ሞር ዴሲማል ፕሌስ ፎር ሞር ፕሪሳይዝ ቫልዩ ይላል። እዚህ ጋር ደግሞ ምን ይላል? ሾው ዮር ዴሲማል ፕሌስ። አሁን አንድ ክሊክ ሳደርገው ምን ያደርጋል መሰላችሁ? አንድ ክሊክ ሳደርገው ይሄ ከ5 በላይ ነው አይደለ? እቺን 6 ማድረግ አለበት። ለምሳሌ አንድ ክሊክ ሳደርገው ይሄው 6 ያደርጋል። አሁንም አንድ ክሊክ ሳደርገው 4 የነበረችው ምን ያደርጋል? እቺን 5 ያደርጋል። ይሄው አንዴ ክሊክ ሳደርገው ይሄው 3 5 ያደርጋል። አሁንም አንዴ ክሊክ ሳደርገው 3 የነበረችውን 4 ያደርጋታል። እሷን ይሄው በዚህ መልኩ እሷን 4 አደረገም። 5 እና ከዛ በላይ መሆን አለበት እንደዛ ለማድረግ። ስለዚህ ሌላ ነገሩ ደግሞ ማይክሮሶፍት ኤክሴል ውስጥ የሆነ ቁጥር ከጻፋችሁ ማለት ያ ቁጥር ከዶት በኋላ ብዙ ዴሲማል ካለ እነዛ ስትቀንሱ እንዴት አድርጋችሁ መጠቀም እንደሚችሉ ላሳያችሁ። እንበልና 12.3456 ከሆነ ይህንን ከዶት በኋላ ያለው ወደ 1 ወይ ደግሞ ወደ 2 ማምጣት ስትፈልጉ ለምሳሌ በዚህ መልኩ ሴሌክት አድርጉና ወደ ሆም ከገባን በኋላ ሁለት ኦፕሽኖች አሉን። እዚህ ጋር ኢንክሪዝ ዴሲማል፣ እዚህ ጋር ደግሞ ዲክሪዝ ዴሲማል። ይሄ ማለት ከዶት በኋላ ያሉ ነገሮችን መጨመር ወይ ደግሞ መቀነስ ይላችኋል። ስለዚህ አሁን እኔ እዚህ ጋር መጥቼ ዲክሪዝ ሳደርገው አሁን 6 ከ5 በላይ ነው አይደለ? ምን ያደርጋል? ለ5 አንድ ይሰጣታል ማለት ስንት ትሆናለች? 6 ትሆናለች። ስለዚህ አሁን ክሊክ ሳደርገው ወይ 6 አደርጋት። አሁን 6 ደግሞ አሁንም ከ5 በላይ ስለሆነ 4 ወዴት ይቀይራል? ወደ 5 ይቀይራል። አሁን ክሊክ ሳደርገው 3 5 ያደርጋል። አሁን ድጋሜ ክሊክ ሳደርገው ግን 5 ከ5 በላይ ስላልሆነች ምን ያደርጋል? በ3 ብቻ ያቆያታል ማለት ነው። ስለዚህ እንዲያደርጋችሁ አንድ ዴሲማል ፖይንት በዚህ መልኩ ዲክሪስ እና ኢንክሪዝ ማድረግ ትችላላችሁ ማለት ነው። ኦኬ ሌላ ነገሩን ደግሞ ምን እንደሆነ ላሳያችሁ። 15.6789 ቢሆንስ
እንዴት አድርጋችሁ ይሄንን በአንድ ማስቀመጥ እንደሚችሉ ላሳያችሁ። ቀጥታ ወደ ሆም ትሄዱትና ከዛም በኋላ እዚህ ጋር ዲክሪስ ዴሲማል ስትሉ 9 ከ8 ከ5 በላይ ነው አይደለ? ስለዚህ 9 አንድ ክሊክ ስናደርገው 8 የነበረችው 9 ትሆናለች። ያው ክሊክ ሳደርገው ይኸው 9 ትሆናለች። አሁን ደግሞ 679 የነበረው አንዴ ክሊክ ሳደርገው ምን ይሆናል መሰላችሁ? 68 ይሆናል። ለምን? 9 ከ5 በላይ ነው። አሁንም ክሊክ ሳደርገው ይኸው 68 ይሆናል። አሁንም 8 ከ5 በላይ ስለሆነ አንዴ ክሊክ ሳደርገው ምን ያደርጋል መሰላችሁ? 15.7 ያደርጋል ማለት ነው። ስለዚህ እንዲያርጋችሁ ዴሲማሉን ኢንክሪዝ ወይ ደግሞ ዲክሪስ ማድረግ ትችላላችሁ ማለት ነው። ከዴሲማል ወይ ደግሞ ከፖይንት በኋላ አንድ ወይ ደግሞ ሁለት አርግልኝ ማለት የተቀሩትን ሪሙቭ አርግልኝ እንደማለት አይደለም። ስለዚህ እንደ የስራው ይቀንሳል ማለት ከ5 በላይ ከሆነ ለሌፍት ሳይድ ካለው አንዳንድ እየጨመረ በታች ከሆነ ደግሞ እሱ ራሱ ቫልዩ ያስቀምጥላችኋል ማለት ነው። ኦኬ ሌላ ነገሩ ደግሞ ኮማ ስታይል የሚባል ነገር አለ። ይሄ ማለት ምን መሰላችሁ? እንበልና እዚህ ጋር መጥቼ ለምሳሌ 10,000 ቢሆን በየ3 ቁጥሮች ሰፐሬት እንዲያደርግላችሁ ከፈለጋችሁ በዚህ መልኩ ዳታችሁን ሴሌክት ታደርጋላችሁ። ከዛም በኋላ ወደ ኪቦርድ በመሄድ ኮንትሮል ፕላስ 1 ትጫናላችሁ። ዳታ መጀመሪያ ምን ታደርጋላችሁ? ሴሌክት ይደረጋል። ዳታ መጀመሪያ ሴሌክት ከተደረገ በኋላ ኮንትሮል ፕላስ 1 ትጫናላችሁ። ልክ ኮንትሮል ፕላስ 1 ስትጫኑ ምን የሚል ነገር አለ እዚህ ጋር ነምበር የሚል ነገር አለ። ዴሲማል ፕሌስ ማለት ከዶት በኋላ ያሉ ስንት ቁጥር ትፈልጋለህ ወይ ደግሞ ስንት ዲጂት ትፈልጋለህ? ያንን ሁለት አልፈልገውም። እዚህ ጋር ያሳያችኋል። አሁን ሚኒማይዝ አድርጎ አንድ ያደርጋል፣ ዜሮ አድርጎ ያጠፋል። እዚህ ጋር ደግሞ ዩዝ 1000 ሰፐሬተር ማለት በየ3 ዲጂቱ ኮማ ያስገባላችሁ። ለምሳሌ እቺን ቲክስ አረጋት ከዛ ኦኬ ስለው ምን ያደርጋል? በየ3 ዲጂቱ ምን ያደርግልኝ ማለት ነው? ኮማ አስገባልኝ ማለት። ስለዚህ ኤ ኮማ ስታይል ወይ ደግሞ 1000 ኦፕሬተር ይባላል ሌላ ስሙ ማለት ነው። ስለዚህ እንዲህ አድርጋችሁ ማይክሮሶፍት ኤክሴል ውስጥ ቤዚክ ፎርማቲንግ መስራት ትችላላችሁ ማለት ነው። ሰማራይዝ ለማድረግ አይል እንዴት በቀላሉ መንገድ አንድን ዳታ በደንብ እንድታይ ወይ ደግሞ ቦልድ መስሎ እንድታይ ኮንትሮል ፕላስ ቢ ወይ ደግሞ ሆም ውስጥ ገብታችሁ በቀላሉ ቢ መንካት፣ ኢታሊክ ለማድረግ ደግሞ አይ ኮንትሮል ፕላስ አይ፣ አንደርላይን ለማድረግ ደግሞ ኮንትሮል ፕላስ ዩ ወይ ደግሞ እዚህ ጋር ራሱ ተጽፎላችኋል ባይዘ ማድረግ ትችላላችሁ። ሌላ ነገሩ ደግሞ የቴክስቶቻችሁን ፎንት ከለር እንዴት እንደምትቀይሩ እዚህ ጋር እንደምታዩት ይሄኛው ባክግራውንድ ለመቀየር፣ ይሄኛው ደግሞ የቴክስት ከለር ለመቀየር፣ ሌላ ደግሞ ለእያንዳንዱ ቦርደር ለመስጠት፣ ሌላኛው ደግሞ አላይመንት ወደ ሌፍት፣ ወደ ራይት፣ ወደ ቶፕ፣ ወደ ቦቶም ለማንቀሳቀስ አላይመንት ውስጥ ገብታችሁ ማስተካከል ትችላላችሁ። ሌላኛና የመጨረሻው ነገር ደግሞ ነምበር ፎርማቲንግ እንዴት አድርጋችሁ የጻፋችሁ ዳታ ፎርማቲንግ ማስተካከል እንደምትችሉ ሜቢ ሳላሪ ሊሆን ይችላል፣ ሽያጭ ሊሆን ይችላል፣ ፕራይስ ሊሆን ይችላል። እሱ ሪፕሬዘንት ስናደርግ በከረንሲ ሪፕሬዘንት እናደርጋለን። ሌላ ነገር ደግሞ ዴት ሊኖር ይችላል። እሱን ዴት አድርጋችሁ ሾርት ዴት እና ሎንግ ዴት አድርጋችሁ አሳይን ማድረግ እንደምትችሉ። ሌላ ነገሩ ደግሞ አንድ ዳታ ከተቀመጠ በኋላ እንዴት አድርጋችሁ ከዶት በኋላ ያለው ዴሲማል ኢንክሪስ ወይ ደግሞ ዲክሪስ ማድረግ እንደምትችሉ በዛሬ ቪዲዮ አንድ ባን አሳይቻችኋለሁ ማለት ነው። ቪዲዮን ከወደዳችሁት ላይክ እና ሼር በማድረግ ለዚህ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ጥያቄ ካላችሁ ሳጀሽን ካላችሁ ኮሜንት ቦክስ ላይ አሳውቁኝ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ እላችኋለሁ። በቀጣይ ቪዲዮ ስለ ኢፍ ፋንክሽን በሰፊ የምንማማረው ሆናል። ደህና ቆዩልኝ።